እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል። ውድ ጓደኝነት ይጎላል። ሰላም ለእርሶ ይሁን ሊቀ ጠበብትና መምህራችን አባ ገብረ ኪዳን። በእርግጠኝነት ይህ መልእክት እርሶ ባስተማሯቸው ደቀ መዛሙርቶ ሼር ተደርጎ እንደሚደርሶትና ቪዲዮውን እንደሚያዩት ምንም አልጠራጠርም። እኔ አንድ መልእክት ብቻ ላስተላልፍ መጥቻለሁ። ብዙ ጊዜ ልክ እርሶና እንደ እርሶ ያሉ ሊቀ ጠበብቶች፣ የጥበብ አባቶች፣ የእውቀት አባቶች ዝም በሚሉበት ጊዜ ይህ ትውልድ ቀጣዩም ደግሞ የሚመጣውም ትውልድ ስለሚስት አንድ መልእክት ብቻ ህዝበ ክርስቲያኑ እንዲያውቅ ፈልጋለሁ። ብዙ ሴቶች እህቶቻችን ተስፋ እየቆረጡ አረብ ሀገርም ይሁን እዚሁ ኢትዮጵያ ውስጥ ራሳቸውን ለማጥፋት የሚዘጋጁት ይህንን ምስጢር ማንም የሚነግራቸው አላገኙም። ግን ለምን? እናንተ የእውቀት አባቶች እርሶና ልክ እንደርሶ ያሉ እውቀት አባቶች ለምን ዝም አሉ? ሴት እህቶቻችን ንስሐ ለመግባት ወደ ቤተ ክርስቲያን ሄደው አባ እኔ ከአንድ ወንድ በላይ ሄጄ አድሬያለሁና እባክዎትን ቀኖና ይስጡኝ ንስሐ መግባት እፈልጋለሁ ሲሉ አባቶች አንድ የሚያደርጉት ነገር አለ። እነዚህ ሴቶች ከቤተ ክርስቲያን እንዳይርቁ ከዚች ከቤተ ክርስቲያኒቷ እንዳይሸሹብን በሚል ፍራቻ ብቻ ምን ያደርጋሉ? አይዟችሁ ጽኑ፣ ከዚህ በኋላ አንቺ እኮ ገና ነሽ፣ አግብተሽም መውለድ ትችያለሽ፣ አይዞሽ ስገጂ፣ አሁን ንስሐ ገብተሻል፣ እግዚአብሔር ኃጢአትሽን በሙሉ ይቅር ብሎልሻል ይላሉ። እባካችሁ ሴቶች አንድ ጊዜ ክብራችሁን አትጡ እንጂ ካጣችሁ በኋላ ንስሐም ብትገቡ ቄድርም ብትጠመቁ የተሰረቀ ልጅነታችሁ ሊመለስ አይችልም። እውነት ሁል ጊዜም እየሰባበረቻችሁ ነው የምታነሳችሁ። ስለዚህ ለመጀመሪያ ጊዜ ድንግልናችሁን ያጣችሁ ሴቶች እጅግ በጣም ይቅርታ። ነገር ግን አሁን ላይ ገና ከሆናችሁ ገና ለመግባት የወሰናችሁ ከሆናችሁና የኔ ቪዲዮ ከደረሳችሁ ግን እውነትም እማምላክ ተወዳቸዋለች። ስለዚህ አባቶች እናንተን አይዟችሁ ጽኑ በርቱ የሚሏችሁ ከቤተ ክርስቲያኒቱ እንዳትርቁባቸው ወደ መናፍቆች እንዳትሄዱ ለማድረግ ነው እንጂ ራሳቸውም አባቶች ያውቁታል። አንድ ጊዜ ሴት ልጅ ከተነካካችና ድንግልናዋን ካጣች በኋላ ያም ድንግልናዋን የወሰደው ወንድ ከራቃትና ከሸሻት ሕይወት እንደሌላት እድሏ በሙሉ እንደሚወሰድ አባቶችም ያውቃሉ። ጸባዖተ እግዚአብሔር ከሁላችሁ ጋር ይሁን።